ጌታ የተመሰገነ ይሁን። ከኔ ጋር እንግዲህ እግዚአብሔርን ቃል እናያለን። ጌታ እንግዲህ ፊልጵስዩስ መልእክት ላይ ብዙ የሚናገረን ነገር አለ መሰለኝ። ወደዛ ነው የመለሰኝ ሀሳቤንና ስለዚህ ፊልጵስዩስ ከአዲሱ መደበኛ ትርጉም ማነበው መጽሐፍ ቅዱስ የያዛችሁ ምዕራፍ 1 ከቁጥር 9 እስከ 11 ያለውን ለጌታ ቃል ክብር ተነስተን እናነብና በዛ ላይ እንከፋፈላለን። ምዕራፍ 1 ከቁጥር 9 እስከ 11 ጸሎቴ ይህ ነው፣ ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ፣ ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ፣ እስከ ክርስቶስም ቀን ድረስ ንጹሐንና ነቀፋ የሌለባችሁ እንድትሆኑ፣ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል በሚገኘው የጽድቅ ፍሬ እንድትሞሉ ነው። አጭር ክፍል ስለሆነች ደግሜ ያነበዋለሁ። ጸሎቴ ይህ ነው፣ ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ፣ ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ፣ እስከ ክርስቶስ ቀን ድረስ ንጹሐንና ነቀፋ የሌለባችሁ እንድትሆኑ፣ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል በሚገኘው የጽድቅ ፍሬ እንድትሞሉ ነው። አጭር ጸሎት እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ታማኝ ነህ ጌታ ሆይ፣ ተገኝተህ ስትባርከን ነበር በአምልኮ ጌታ ሆይ፣ በጸሎት ደግሞ እንዲህ ባለ መቀባበል፣ እንዲህ ባለ ጊዜ ጌታ ሆይ፣ እንዲህ ባለ ስጦታ በመካከላችን እየሰራ ስለሆነ እናመሰግንሃለን። ይሄ ሁሉ የመንፈስ ቅዱስ ፍሬ ስለሆነ እግዚአብሔር ሆይ ክብሩን አንተ ውሰድ። ደግሞ በፊትህ መጥተናል እግዚአብሔር ሆይ፣ ረድተህን ዛሬ ቃልን ለመስማት ተገኝተናል ጌታ ሆይ፣ ጆሮቻችን እንድትከፍት በኢየሱስ ስም እንለምንሃለን። ቃልህን እንድንሰማው ጌታ ሆይ የከበረ ነው ጌታ ሆይ፣ ለልባችን መልእክት እንዲሆን እንደዚሁ ሰምተነው የምንሄድ እንዳይሆን በኢየሱስ ስም እርዳን። እኔ የምናገርበትን ጸጋ አብዛልኝ። ሁሉ ለክብር ይሁን በኢየሱስ ስም አሜን። ፊልጵስዩስ መልእክት ባለፈው ያየናቸውን ሀሳቦች የተወሰነ ላስታውሳችሁ። ከዛም ጋር ለማያያዝ ሁለት ነጥቦችን ነበር ያየነው። በሁለት ሳምንታት ተከታታይ ክፍል ሁለት ሀሳቦችን ያየነው ምን ነበር? አንደኛው ምዕራፍ 1 ቁጥር 27 ላይ ሄደን ብቻ ለክርስቶስ ወንጌል እንደሚገባ ኑሩ በሚል ምን ማለት ነው? እንደ አንድ ጥሩ ዜጋ ይህም ይልና ደግሞ ራሱ ጳውሎስ ለወንጌል እምነት እንደ አንድ ሰው ሆነን በመጋደል በአንድ መንፈስ ጸንተን እንድንቆም ይመክረናል። ስለዚህ ምን ብለን ነበር እዛው ስንካፈል ያየነው? አንድ መንፈስ አንድ ልብ የሚለው ላይ ስትረስ አድርገን ነበረ፣ ወንጌሉን ማዕከል ማድረግ በሚል። ቀጥለን ደግሞ በሁለተኛው ክፍል ምንድን ያየነው? ከጌታ ከኢየሱስ ክርስቶስ ሕይወት ተነስተን ትህትናውን ያየነው ምዕራፍ 2 ላይ ከቁጥር 1 እስከ 11 ባለው ውስጥ የጌታን ትህትና ከዛ ምን ወሰድን? እኛም እርስ በርስ ትሑታ እንድንሆንና ሌላው ደግሞ የሚያስፈልገውን ኬር ማድረግ ለራሳችን ብቻ ሳይሆን ሌላው የሚያስፈልገውን እንድናይ አይተን ነበር። እዚህ ላይ ጢሞቴዎስን አነሳን እንደ ኤግዛምፕል፣ አፍሮዲጡን አነሳን፣ ራሱ ጳውሎስንም ሕይወታቸውን እንደ ኤግዛምፕል ከክርስቶስ ቀጥሎ ምሳሌ የሚሆኑትን ሰዎች አንስተን አይተናል። ዛሬ ወደ ምዕራፍ 1 ተመለስን። ምዕራፍ 1 ላይ ሲጀምር በጸሎት ነው የሚጀምረው ሐዋርያ ጳውሎስ። እንግዲህ ይህንን በተደጋጋሚ የሚያደርገው ነው መልእክቶቹን ሲጽፍ ለቆላሲያስም ለኤፌሶንም ደግሞ ለፊልጵስዩስም ለሶስቱ ቸርቾች የሚጸልይላቸው ነገር ይነግራቸዋል። እና እንግዲህ በሶስት ቁጥር ውስጥ በጣም ዴንስ እንደሆነ ከተሰማቸው አላውቅም፣ ስናነበው ብዙ ሀሳብ የታጨቀበት ነው። ስለዚህ በሶስት ቁጥር የተቀመጡትን እኛ በትነን ነው የምናየው። ዓላማው ምንድን ነው? ይህን ስንጨርስ ሐዋርያ ጳውሎስ ለፊልጵስዩስ የጸለየላቸውን ጸሎት እኛም ደግሞ ለራሳችንና ለዚህ ቤተክርስቲያን መጸለይ እንድንችል ምን ይጸለይ የሚለውን ኤግዛምፕል ነው የምንማረው ከሱ። እና ደግሞ ምንድን ነው ማዕከል መሆን ያለበት ቤታችን፣ በቃ ሴንተር መሆን ያለበት ነገር ምንድን ነው የሚለውን ነው የምናየው። እንደምታውቁት ሰው የሚጸልየው ነገር ይኸው ዋና የሆነበት ነገር ነው አይደለ? ኢሴንሻል የምንለው ነገር ነው የምንጸልየው። ስለዚህ ሐዋርያ ጳውሎስ የሚጸልይላቸው የሚነግራቸውን እናያለን። እንግዲህ ከላይ ጀምሮ እንዴት እንደጀመረ መልእክቱን ስታዩ ስለነሱ ጌታን ያመሰግናል። እግዚአብሔርን ስለእናንተ እጅግ አመሰግናለሁ። ቁጥር 3 እስከ 5 ምን ይላል? እናንተን ባስታወስኩ ቁጥር አምላኬን አመሰግናለሁ። ሁል ጊዜ ስለ ሁላችሁ ስጸልይ በደስታ ጸልያለሁ። ከመጀመሪያው ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋልና። እንግዲህ እናንተን ባሰብኩ ቁጥር ምን ያህል በእነሱ ደስተኛ እንደሆነ የሚያሳየው። ገላትያን ያጠና ስለሆነ ባይብል ስተዲ ላይ ኮምፔር ማድረግ ትችላላችሁ። እንኳን እንደዚህ አይነት ደስታ አይደለም ኢቨን ምስጋና ምንም ነገር የለም። እና በፊልጵስዩስ ሰዎች ጳውሎስ ልቡ በጣም ረክቷል። ባሰብኳችሁ ቁጥር በእናንተ ደስተኛ ነኝ፣ አምላኬን አመሰግናለሁ። ሁልጊዜ ሲጸልይ በደስታ ነው የሚጸልይላቸው እና ይህንን ይነግራቸዋል። ከዛ ይወርድና ኮንፊደንሱን ደግሞ በእነሱ ሕይወት ላይ ቁጥር 6 ላይ በእናንተ መልካምን ስራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜው እንዲያደርሰው እርግጠኛ ነኝ። ደግሞ በእነሱ ሕይወት ላይ ያለውን አሹራንስ ይነግራቸዋል። በጣም ሹር ነኝ እግዚአብሔር በእናንተ የጀመረውን ይፈጽመዋል። ለምንድን ነው እንደዚህ የምታስበው ስለኛ ሲሉት ደግሞ ቁጥር 7 ላይ
በልቤ ስላላችሁ አንድ በስራቴም ሆነ ለወንጌል ስመክትና ሳጸናው ሁላችሁም ከኔ ጋር የእግዚአብሔር ጸጋ ተካፋዮች ስለሆናችሁ ስለሁላችሁ እንዲህ ማሰቤ ተገቢ ነው ይላል። በቃ በወንጌል አብራችሁ የነበራችሁ በደንብ አይተነዋል። እዚህ ውስጥ አልገባም። ወንጌልን ስመክተው ሳጸና በእግዚአብሔር ጸጋ ተካፋይ ስለሆናችሁ ስለ እናንተ እንዲህ ማሰቤ ተገቢ ነው። በዚህ ህይወት የሌለው ሰው ግን ጳውሎስ እንዲህ ለማሰብ ይከብደዋል። አይተናል በኤግዛምፕል ራሱ። ስለዚህ ወንጌል ማዕከል ያደረገ ሰው ሲያይ በወንጌል ስራ ተካፋይ የሆነ ሰው ሲያይ ጳውሎስ በጣም ደስ ይለዋል። ስለዛ ሰው ባሰበ ቁጥር እግዚአብሔርን ያመሰግናል። ቁጥር 8 ላይ ከዛ ይቀጥልና በክርስቶስ ኢየሱስ ፍቅር ሁላችሁን ምን ያህል እንደምናፍቃችሁ እግዚአብሔር ምስክሬ ነው ይላል። ይናፍቃቸዋል፣ ይወዳቸዋል። ስለነሱ እግዚአብሔርን ያመሰግናል፣ በእነሱ ደስ ይለዋል። እንግዲህ የፊልጵስዩስ ሰዎች በጳውሎስ ቦታ ያላቸው ሰዎች ናቸው። ይህንን ስንገባ የምናየው ነው። ከአመሰገነ በኋላ ግን አሁን ጸሎቱ ይነግራቸዋል። ኦኬ ስለ እናንተ በጣም ደስተኛ ነኝ፣ እግዚአብሔርን አመሰግናለሁ፣ ደግሞ ተገቢ ነው እንዲህ ማሰብ ይልና ከዛ ይሄን ደግሞ ጸልይላቸዋለሁ። እኔ በጣም የደነቀኝ ሳየው በተለይ በአዲሱ መደበኛ ትርጉም ጸሎቴ ይህ ነው የሚለው እና ጸሎቱን ራሱ መጽሐፉ ትንሽ በእኛ ቋንቋ ዊርድ ነው አይደለ? ለምን እኔ ምጸልይልህ ይሄ ነው ተብሎ እንደዚህ ተብሎ አይጻፍማ። በቃ ጸልይልሃለሁ ለጤና ወይ ደግሞ ለዚህ ጸሎቴ ይህ ነው በጣም ስፔሲፊክ ነውና ኦኬ እንዲያውቁ ፈልጓል። ምን እንደሚጸልይላቸው እንዲያውቁ ፈልጓልና ጸሎቴ ይህ ነው ይላል። ባጭሩ ምንድነው ጸሎቱ መሰላችሁ? እዚህ ላይ የምታዩት ፍቅራችሁ በዝቶ እንዲትረፈረፍ አዲሱ መደበኛ ትርጉም ጥሩ አድርጎ ያስቀምጠዋል። የድሮ ከ9 እስከ 11 ያለውን አንድ ላይ ኮንደንስ ስለሚያደርገው በጣም ይከብዳል እውነት ለመናገር። አዲሱ መደበኛ ትርጉም ፍቅራችሁ በዝቶ እንዲትረፈረፍ ብሎ ያስቀምጠዋል። የጳውሎስ ጸሎት ባጭሩ ይሄ ነው። ስለ መብዛት ስለ መትረፍረፍ ነው ዛሬ የምናወራው። እንግዲህ መትረፍረፍ ማለት እንግዲህ ከሞላ በኋላ የሚተርፍ ነገር ነው አይደለም? ስለዚህ ክርስቲያን ህይወት ውስጥ ያለ የፍቅር መትረፍረፍ ነው የምናወራው። ይሄን ነው የሚጸልይላቸው ጳውሎስ ሲያስባቸው ለእነሱ መጸለይ ውስጡ የመጣው ይሄ ነው፣ ሌላ ነገር አይደለም። ለምንድን ነው? ይሄ በጣም ወሳኝ ነገር ነው፣ ኮር ነው። እንግዲህ እንደምታውቁት ሐዋርያ ጳውሎስ ምሳሌ ይወዳል አይደለ? በምሳሌ ነገሮች የሚገልጠው መትረፍረፍ የሚለው ነገር ምሳሌ ነው። ከምን አንጻር ልናየው እንችላለን? ለምሳሌ ሁላችሁም ብታስቡ ውሃ ውስጥ ብርጭቆ ውስጥ ውሃ ስንሞላ ሞልቶ ይትረፈረፋል፣ ይፈሳል። ፍቅር እንዴት ነው እንደዛ የሚሆነው? በምሳሌ ነው የገለጠውና ኦቨርፍሎ ማድረግ ይሄ አባንደንት መሆን በጣም በቃ የተትረፈረፈ የበዛ ፍቅር ነው የምጸልይላችሁ። እና ይህንን ምሳሌ እያሰብኩት የተትረፈረፈ ውሃ ማለት ለምሳሌ ስታዩት ሊሚትድ አይደለም አይደለ? ከዛ ኮንቴነር ወጥቷል፣ ከሆነ ሊሚቴሽን ወጥቷል፣ በቃ ለማንም ሆኗል፣ ገደብ የለሽ ሆኗል አይደለ? ስለዚህ የተትረፈረፈ ፍቅር ምን ማለት ነው? ሊሚትድ ያልሆነ ፍቅራችን ትንሽ ከሆነች ቆጥበን ነው የምንሰጠው። ለተወሰኑ ሰዎች ለእናቴ፣ ለአባት፣ ለቤተሰቡ ፍቅር አለኝ፣ ለዛው የሌለኝ አልሰጥም። የተትረፈረፈ ሲሆን ግን ማንም መጥቶ እኔ ጋር ፍቅርን ያገኛል። ለማንም ሰው የሚሆን ፍቅር አለኝ። ለእንትና ማለለው ግሩፕ ማለይበት የበዛ ኤክስትሪም የሆነ ፍቅር ይገርማል። ጳውሎስ አንዳንዴ እብድ ያስባለው ለዚህ ነው ላለው ቶታሊ የሚናገረው ነገር በመንፈስ ቅዱስ የሚጻፈው እውነት ነው፣ ግን በቃ ከሰው ህይወት ከሰው ልምምድ ይወጣል። ስለ ፍቅር እንዲያስበን አናውቅም እና በዚህ መንገድ መገለጡ በጣም ይደንቃል። ይህንን ደግሞ ለእነሱ ብቻ አለ ለተሰሎንቄ ሰዎችም ተመሳሳይ ነገር እንዳላቸው እንዲህ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል፣ እኛ ለእናንተ ፍቅር እንዳለን ሁሉ እርስ በርሳችሁ ያላችሁ ፍቅርና ለሌሎች ያላችሁ ፍቅር ጌታ ያብዛላችሁ ያትረፍርፍላችሁ ናቸው። በጣም የሚደንቅ ነው። እኛ ለእናንተ እንዳለ ፍቅር እርስ በርሳችሁ ደግሞም ለሌላውም ሁሉ ያላችሁ ፍቅር እግዚአብሔር ያብዛላችሁ ያትረፍርፍላችሁ። ከዚህ በላይ ምን አይነት በረከት አለውና ትልቅ በረከት ነው ይባርካቸውና እኔ በቃ ይህንን ቤተክርስቲያን ሳስብ እግዚአብሔር ብዙ በረከት እንደሚሰጠን እግዚአብሔር የድል ጊዜ እንደሚሰጠን የተናገረን በተለይ ዚህ ሲር እና ምንድን ነው እግዚአብሔር በቃ የሚፈልገው ብዬ ሳስብ ይሄን ነው እግዚአብሔር የሚፈልገው። ጳውሎስም ተሰሎንቄ ሰዎችን የባረካቸው የፊልጵስዩስ ሰዎች የሚጸልይላቸው ነገር ፍቅራቸው እንዲትረፈረፍ ነው። ለሁሉም የሆነ ነገር እንዲኖረን እርስ በርስ እንዳንቸገር። እውነት እኔ በራሴ ህይወት አይቼዋለሁ። እናንተም ከየቱ አላውቅም። ፍቅራችሁ ትንሽ ከሆነች ትቸገራላችሁ ለመውደድ። የሌለውን ሰው አይሰጥም። ሲትረፈረፍ ግን የመጣ ሰው ሁሉ ይጠቀማል። የመጣ ሰው ሁሉ ይደካል። ለብዙ ሰው የሚሆን ነገር ይኖራል። እንደ ተሰሎንቄ ሰዎች እንደባረካቸው እግዚአብሔር ያትረፍርፍልን ያብዛልን። አሜን። ይሄ ደግሞ ጌታ ኢየሱስ ያስተማረው ትምህርት ነው። በቃ መሰረት የሆነው ወንጌል ነው። ሉቃስ ወንጌል ምዕራፍ 6 ቁጥር 32 እስከ 36 እዛ ውስጥ ጌታ ያለውን ምን ይላል? የሚወዷችሁንማ ብትወዱ ምን ምስጋና አላችሁ? ኃጢአተኞች ደግሞ የሚወዷቸውን ይወዳሉና፣ መልካም ለሚያደርግላችሁ መልካም ብታደርጉ ምን ምስጋና አላችሁ? ኃጢአተኞች ደግሞ ያን ያደርጋሉና፣ እንድትወስዱባቸው ተስፋ ለምታደርጓቸው ብታበድሩ ምን ምስጋና አላችሁ? ኃጢአተኞች ደግሞ በትክክል እንዲቀበሉ ለኃጢአተኞች ያበድራሉ፣
ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉ አበድሩ፣ ዋጋችሁ ታላቅ ይሆናል፣ የልዑል ልጆች ትሆናላችሁ። ለምን? እግዚአብሔር ምንድን ነው? እርሱን ለማያመሰግኑ ለክፎችም ቸር ነውና አባታችሁ ሩሩህ እንደሆነ ሩሩሆች ሁኑ። ዛሬ አንድ ኤግዛምፕል እየሰማው ነበርና ገና ጌታን በደንብ ሳያውቅ ያ ሰው በጌታ ነገር በደንብ ስር ሳይሰድ በፊት በጣም ጭንቅ ውስጥ ሆኖ ለመንኩት እግዚአብሔርን አለኝ እና ጌታ ሆይ ታደገኝ፣ አድነኝ ከዚህ ነገር ስለምን ጓደኞቼ ምን አለኝ፣ ይሄ እኮ በቃ ያለቀ ነገር ነው፣ ላይክ ከዚህ በኋላ ምን ማድረግ አልችልም። እግዚአብሔር መጸለይ ነበረብን መጀመሪያ ነበር። አሁን ካለቀ በኋላ ምንም እድል የለህም ብለው አሉኝና እኔ ግን ዝም ብዬ ጸለይኩኝ አለ እና እግዚአብሔር መለሰለት እና በተቃራኒው እነሱ ግን በቃ ሲያለቅሱ ቪዲዮ ደውለው ቤተሰቦቻቸው ጋር ሲያለቅሱ እኔ ግን እግዚአብሔር ረድቶኝ እግዚአብሔርን አመሰገንኩኛል። እና በጣም የገረመኝ ነገር እግዚአብሔር በየትኛውም ሁኔታ ውስጥ ሆኖ ሰው ቢለምነው ይሰማል። ምንም ኤክስፔክት አያደርግም እና የሆነ ነገር አይጠብቅም። እግዚአብሔር የሆነ ነገር በቃ ቀበላለሁ ኢን ሪተርን ብሎ አያስብም። ዝም ብሎ አደረገለት እና ለማያመሰግኑ እንግዲህ ዓለምን ሙሉ አስቡት። ስንት ነፍሰ ገዳይ ስንት ኃጢአተኛ ያለበት ዓለም ውስጥ የምንኖረው እና እግዚአብሔር እንዲሁ ነው የሚያደርገው። የእግዚአብሔር ባህሪ በጣም ይደንቃል። በቃ ይሄ ነው ስፔሻል የሆነ ምን ምስጋና አላችሁ የሚለው ኢየሱስ ምን ትርፍ አላችሁ? እነሱም ያደርጋሉ። ልዩ ከሆናችሁ እናንተ ልክ እንደ እግዚአብሔር ለሁሉም የሚሆን አሁን እንዳየነው ለማንም የሚሆን ፍቅር፣ ለሁሉም የሚሆን ቸርነት ጌታ ያደርግልን። ይሄ እንግዲህ ለምንድን ነው ወደዚህ ሄድኩት? ጳውሎስ የሚጸልይላቸው ጸሎት የተትረፈረፈ ፍቅር የሚለው የእግዚአብሔር ባህሪ ላይ ስር ያለው ነው። ከእግዚአብሔር ባህሪ የሚጀምረው ሩቱ ፋውንዴሽኑ የእግዚአብሔር ማንነት ነው። ሮሜ ምዕራፍ 5 ቁጥር 8 ሁላችንም የምናውቀው ጥቅስ ነው። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እኛ ራሱ እንዴት ነው እግዚአብሔር የጠራ? ገና ኃጢአተኞች ሳለን። በጣም ፋውንዴሽናል ጥቅስ ነው። ይህንን ጥቅስ አይዊሽ ሁሉም ሰው ሊያስታውሰው ያስባል። ለምን? ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ብዙ ጊዜ በጌታ ቤት ሆነን በቃ አሁንማ ጌታ ይወደኝ የምንልባቸው ነገሮች አሉ። እኔ ያልኩበት ጊዜ አለ። በቃ ጌታ አሁን እግዚአብሔር እኔን ይወደኛል ከዚህ በኋላ ይሄን ያህል ወድቄ በቃ ጥግ ነክቼ እንዴት ነው እግዚአብሔር የሚወደኝ ያልኩበት ሞመንት አለና አንድ ጓደኛዬ እግዚአብሔር እንደው ሰው ያስነሳል ይችን ጥቅስ ሲያሰጠኝና እስኪ ሳሚን አስባለኝ ኔዘርላንድ እያለሁና ምንድን ነው የሚለው? ገና ኃጢአተኞች ሳለን ክርስቶስ ለኛ ሞተ። ምንድን ነው እያልክ ያለው? ኃጢአተኛ ነኝ እያልክ ያለው? የፈለገ ቢሆን ከማያምን ሰው አትብስም ነው። ኃጢአተኛ እያለህ እኮ ነው ክርስቶስ ይሞተልህ። እንደው ብትወድቅ ተመለሰ እዛ ብትገባ ነው እንጂ ከዛ ወዲህ ትሄዳለህ ነው። ስለዚህ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። በተትረፈረፈ ፍቅር ነው የወደደን እግዚአብሔር እና እንዲህ የመጣን ሰዎች ስለሆነ እኛም ደግሞ ስንወድ እንደዚሁ በማይገደብ ፍቅር መውደድ እንድንችል እግዚአብሔር እንደሚፈልግ ነው የምናየው እና ከዛ ይቀጥልና እንግዲህ አሁን ጸሎቱን እየበተንን ነው የምናየው። እንዳልኳችሁ በጣም የታጨቀ ሀሳብ ነው። የሚጸልይላቸው ባጭሩ ፍቅራችሁ እንዲትረፈረፍ ነው። እንዴት ነው ፍቅራችሁ የሚትረፈረፈው? በምን አይነት መንገድ የሚትረፈረፈው የሚለውን ደግሞ ይቀጥልና እንደዚህ ያለ በጥልቅ እውቀትና በማስተዋል ሁሉ። ይሄ ነው መንገዱ። ፍቅር የሚትረፈረፈው በምንድን ነው? በጥልቅ እውቀትና በማስተዋል ሁሉ። የክርስትና ሕይወት ደስ አይልም፣ እውቀትን ያካትታል። አንዳንድ ሃይማኖቶች በእውቀት ላይ ብዙም አይተማመኑም። እምነትና እውቀትን ይለያሉ። እምነትን ይሄ እውቀት አይደለም ይላሉ። ክርስትና ሕይወት በእውቀት የተያዘ ነው። ያመንነውም አውቀን ነው። የእግዚአብሔር ነገር ገብቶን ነው። የምንኖረውን በጌታ ቤት እያወቅን ነው። የምንታደሰውም በእውቀት ነው። ፍቅራችንም የሚትረፈረፈው በእውቀት ነው። ስለዚህ በጥልቅ እውቀትና በማስተዋል ሁሉ ይላል። እንግዲህ ስለ እውቀት ራሱ ጳውሎስ ያለውን እኔ ከፊልጵስዩስ መልእክት ውስጥ ስለ ማወቅ ምን አለ? ምን እንወቅ? ምክንያቱም እውቀት ስንል ምንድን ነው ማወቅ ያለብኝ የሚለውን እንጠይቃለን። ምን ልወቅ? ምዕራፍ 3 ቁጥር 8 ላይ እና ዘልዬ ደግሞ ቁጥር 10 እና 11 ነው ማነበው። እንደዚህ ይላል፣ ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለትን፣ እዚህ ጋር የሚለውን ስሙት፣ ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉን ነገር እንደ ጉድለት ቆጥረዋለሁ። ለእርሱ ስል ሁሉን ትቻለሁ፣ አጥቻለሁ። ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ። ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆነና በሞቱ እርሱ እንድመስል እመኛለሁ። ለሙታን ትንሣኤም እንድደርስ እናፍቃለሁ። ስለ እውቀት ሲናገርበት ነገር ተናገረ። አንደኛ ላይ ምን አለ? ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት። እንግዲህ ጳውሎስ የመጣበት ታውቃላችሁ፣ ያ የነበረው ክብር እዚሁ ምዕራፍ 3 ላይ ዘረዝረዋል። ብዙ ነገር ያውቅ ነበር ጳውሎስ። እውቀት ከተባለ በጣም ብዙ ነገር ያውቁ ነበር። እኔ አንዳንዴ ማመን ይከብደኛል። ፈሪሳውያን ያውቃሉ የሚባለው ብሉይ ኪዳንን በሙሉ በቃላቸው ሸምድደዋል። ፕላስ 3 እንደ ብሉይ ኪዳን የሚያካክሉት 3 መጽሐፎች አሉ የአይሁድ፣ እሱን በቃላቸው ያውቃሉ። በጣም ሃርድ ወርከር ናቸው እና እውቀት ብዙ ነገር ያውቃል። ግን ይህን ሁሉ እንደ ረብ ቆጥረዋለሁ ሲል
ይሄ ሁሉ ትምህርት እንግዲህ በእኛ ጊዜ ትልቅ ትምህርት የምንለው ነው። እንደምን ቆጥሯለሁ? እንደ ረብ። ለምን? ስለ ወደር የሌለው ጌታዬ ክርስቶስ ኢየሱስን ከማወቅ ታላቅነት፣ ኢየሱስን ማወቅ። ስለዚህ ፍቅር ይትረፈረፋል ስንል በምንድን ነው? በእውቀት። ምን አይነት እውቀት ነው? እውቀቱ እዛው ጳውሎስ እንደሚናገረው ወደር የሌለውን ከገደብ ያለፈውን ኢየሱስን ማወቅ። ጳውሎስን ያስናቀ ያን ሁሉ ክብር ያስናቀው ያን ሁሉ እውቀት ያስናቀው ምንድን ነው? ኢየሱስን ማወቅ። ስለ ኢየሱስ ማወቅ አይደለም እንደምታውቁት፣ ኢየሱስን ማወቅ ነው። ጌታን ማወቅ ምን ማለት ነው? ፐርሰናል ኢየሱስን ማወቅ አይደለም። ከእግዚአብሔር ጋር ያለው ፐርሰናል ሪሌሽን ስለ እግዚአብሔር የሆነ ኢንፎርሜሽን አይደለም፣ እሱን ማወቅ። ይደግምና እንደገና ክርስቶስንና የትንሣኤውን ኃይል እንዳውቅ ኢቭን ይልና እስከ ሞት ድረስ በመከራው እንኳን እንድካፈለው። እኔ የጌታን መከራ ስናነብ ወንጌላት ላይ ለመካፈል አይደለም ለማንበብ ይከብዳል። ኢየሱስ ያለፈበት ጭንቅና ምጥ እና በመከራው እንኳን እስክካፈል ይላል። ለምን? ኢየሱስን እና ትንሣኤውን ኃይል እንዳውቅ። ጳውሎስ ጌታን ምን ያህል እንዳወቀው እናውቃለን። በቃሉ ራሱ ብዙ ነገር ጽፎልናል። ግን ገና እንዳላወቀው ነው የሚሰማው። እሱን የበለጠ እንዳውቀው እንደውም ብሞትና በዛ ውስጥ እንኳን ባልፍ ምናልባት ይላል ልክ እንደ ኢየሱስ መከራ ብቀበልና ብሞት ብሰቀልና ባልፍ ሼር አድርገዋለሁ፣ ኢየሱስን የበለጠ አውቀዋለሁ በዛ ውስጥ ብሎ እናፍቃለሁ፣ እመኛለሁ ይላል። እኔ ይህንን ክፍል ሳዘጋጅ ምን አሰብኩኝ? ጳውሎስ ቢናገረው ነገር የእውነት ለአንተ ሪል ነው አልኩኝ። ራሴ አላቅም ለእናንተ አሁን ስትሰሙት እንደው ታሪክ የሚሆንብን ከሆነ ወይ የሆነ ስትሬንጅ የሚሆንብን ከሆነ እግዚአብሔር እንግዲህ የማንቂያ ደውል ነው እየነገረን ያለው። እኛ እንዲህ እናፍቋለን ወይ ጌታን? ኢየሱስን ማወቅ እንዲህ ያደርገናል። ኢየሱስን ባውቀው የሚያስብል ጥማት ውስጣችን ከሌለ ወንድሞቼ እናቶቼ መመለስ አለብን አይደለም? ወደዚህ እውነተኛ ወደሆነ መሻት ፍቅራችን አንደኛው እንግዲህ የሚትረፈረፍበት መንገድ በምንድን ነው? በጥልቅ እውቀት። ይሄ እውቀት ምንድን ነው? ኢየሱስን ፐርሰናሊ ማወቅ፣ ጌታን እያወቁ መኖር፣ ኢየሱስን የበለጠ ማወቅ። ይሄ ነው ፍቅራችንን የሚያትረፈርፈው። እንግዲህ ባለፈው ሳምንታት ያነሳሁላችሁ ለምንድን ነው? ስለ ትህትና ስናስብ ለሰዎች ኬር ስለማድረግ ለማየት የት ሄደን? ኢየሱስ ጋር ሄደን አይደለ? ህይወቱን አየን፣ ዝቅ አለ፣ ተዋረደ የሚለውን አየንና ከዛ ትህትና ተማርን። ሁሉ ነገር ከኢየሱስ የመነጨው። ስለ ትህትና ስንፈልግ እሱ ጋር የምንሄደው፣ ስለ ፍቅር እሱ ጋር የምንሄደው። ፍቅራችን ሊትረፈረፍ ኢየሱስን ማወቅ፣ ትሁት አለመሆን ኢየሱስን ማወቅ። አውቀን ስለማንጨርሰው ሁሌ ይሄን ናፍቆት እንዳይጠፋብን እግዚአብሔር ይርዳል። ሁለተኛው መንገድ ምንድን ነው? በማስተዋል ሁሉ ነው የሚለው። ፍቅር እንዴት ነው የሚትረፈረፈው? አንድ በጥልቅ እውቀት ኢየሱስን በማወቅ፣ ሁለት ደግሞ በማስተዋል ሁሉ። ምንድን ነው ማስተዋል ማለት? ፍቅር ሞኝ አይደለም ማለት። ፍቅር ብላይንድ አይደለም። ዓለማዊዎች ሰዎች እንደሚሉት ዝም ብሎ አይደለም። ፍቅር ተትረፈረፈ ስንል በቃ ዝም ብሎ ፍቅር ማያስተውል አይደለም፣ ያስተውላል። በየትኛው ቦታ ላይ በየትኛው ጊዜ ላይ ምን ማለት እንዳለበት ምን ማድረግ እንዳለበት ያውቃል። ይሄ በማስተዋል የሆነ ፍቅር ነው እያወራ ያለ ነው ማለት። ምንድን ነው እንድናስተውል የተፈለገው? እንደውም ቃሉ በተለይ እንግሊዝኛው ላይ ብታዩት ዲሰርንመንት ይላል፣ መለየት። ፍቅር ሲትረፈረፍ እየለየ ነው። እንዴት ነው ይሄንን ፍቅሬን ለዚህ ሰው ሼር ማለት ነው? እንዴት ነው ይሄንን ፍቅሬን ለእሷ የምንሰጠው? ስለዚህ በማስተዋል የሆነ ማስተዋል ደግሞ ሲነሳ ማን ይነሳል? አብሮ የእግዚአብሔር ፍቃድ። ፍቅር ስላለ ሲትረፈረፈ እንደፈለግን አናደርግም። የእግዚአብሔርን ፍቃድ እያስተዋልን መሆን ያለበት ቦታ ላይ ማድረግ ያለብንም እናደርጋለን። እግዚአብሔርን ፍቃድ ማስተዋል ሲባል እንደ ሮሜ መልእክት ምዕራፍ 12 ቁጥር 2 ታውቁታላችሁ ብዙዎቻችን። በአእምሮ መታደስ መለወጥ ይላል። የእግዚአብሔር ፍቃድ እንድናውቅ በጎና ፍጹም የሆነውን ነገር እንድናውቅ በአእምሯችን መታደስ እንለወጥ ይላል። እግዚአብሔር ፍቃድ ለማወቅ ነቢይ ሊያስነሳልን እግዚአብሔር አይገባም። እግዚአብሔር ፍቃድ ለማወቅ የሆነ ሰው ጋር መጸለይ የለብንም ደውለን። እግዚአብሔር ፍቃድ ለማወቅ በፍጹም እግዚአብሔር መሐሪ ስለሆነ ከጉባኤ ውስጥ ነቢያት ያስነሳል። ከጉባኤ ውስጥ ትንቢት ጸጋ ይሰጣል፣ ይናገራሉ። ልክ ሐዋርያ ጳውሎስን ትዝ ካላችሁ ሐዋርያ ሥራ ስናጠና መንፈስ ቅዱስ በአጋቦስ ተናግሮታል አይደለ? የዚህ መታጠቂያ ያለው ሰው በኢየሩሳሌም እንዲና እንዲህ ያለ መከራ ይጠብቀዋል ብሎ ተናገረ አጋቦስ። ጳውሎስ ግን ኦልሬዲ መንፈስ ቅዱስ ይመሰክርልኝ ነበረ በየሄድኩበት አጸናልኝ እንጂ አዲስ ነገር አይደለም ማለት። እግዚአብሔር ለማጽናት ይናገራል በተለያየ መንገድ። በህልም ደግሞ ተናግሯቸው ነበረ፣ ወደዚህ አትሂዱ፣ ወደዚህ ሂዱ፣ ነገር ግን ወደ ፊልጵስዩስ ሂዱ ብሏቸው እግዚአብሔር ጠቁማቸዋል። እግዚአብሔር አልፎ አልፎ ጣልቃ እየገባ እንደዚህ ሚራክለስ የሆነ ነገር ይሰጣል፣ ጋይድ ያደርጋል። ግን ዋናው የእግዚአብሔር ፍቃድ የምናውቅበት ዴይ ቱ ዴይ ስንኖር ይሄ ማስተዋላችን የተቃኘበት ግን ፐርሰናል በሆነ ከእግዚአብሔር ጋር ባለ ሪሌሽንሺፕ ነው። አላውቅም፣ እግዚአብሔር ያውቃል የእሱ የሆኑትን። ግን አንዳንዴ ስታየው ታዝናላችሁ። በክርስቲያን ስም በቃ ሰዎች የእግዚአብሔር ፍቃድ ፍለጋ ሄደው ንገረኝ ሲሉ በጣም ያሳዝናል። ለምን? እግዚአብሔር ሰጥቶናል የእሱን የምናውቅበት እሱ ፍቃድ የምናውቅበት። ምንድን ነው የሚያስፈልገው? የታደሰ አይምሮ፣ በእግዚአብሔር ቃል በጸሎት የታደሰ አይምሮ የእግዚአብሔርን ፍቃድ ያውቃል። እሺ፣ ስለዚህ ምን አየን? የተትረፈረፈ ፍቅር እንዴት ነው የሚበዛው? እንዴት ነው ፍቅር የሚትረፈረፈው? በጥልቅ እውቀት ኢየሱስን በማወቅና በማስተዋል በእግዚአብሔር ቃል በታደሰ አእምሮ ነው። ፐርፐዙ ምንድን ነው? ምንድን ነው ዓላማው? ለምን ነው ጳውሎስ እኔ ይገርመኛል ሁሉን ነገር ነው የሚነግራቸው። ጸልዩ ሲላቸው ለምን እንደሆነ ይነግራቸዋል። ፍቅራችሁ ይትረፍረፍ ሲል ዋይ
ሁለት ፐርፐዝ ይሰጣቸዋል። አንደኛው ዓላማ ምንድን ነው? እዛው ላይ ይኸውም ይልና ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ። እዚህ ጋር ነው ኤክሰለንት የሆነውን ነገር እንድታውቁ ነው የሚለው፣ ወይ ደግሞ የሚበልጠውን ነገር እንድታውቁ። እንግዲህ ብዙ ነገር ያጋጥመናል ላይፍ ላይ ስንኖር፣ የተለያየ ኦፕሽን ይመጣል ፊታችን። እንዴት ነው የምናውቀው ኤክሰለንት የሆነ ነገር ቤስት የሆነውን ነገር እንዴት እናውቃለን? ሁል ጊዜ ቤስት የሚያደርጉ ሰዎች አሁን እሷ ስትል እያሰብኩ ነበረ። ሁል ጊዜ የተሻለውን የላቀውን ነገር የሚያደርጉ ሰዎች እንዴት ነው የምንችለው? ሁሉም ሰው ያደርጋል የሆነ ነገር ለማድረግ ያህል ሳይሆን በቃ ቤስት ምለውን የራሴን አለኝ ምለውን ነገር ከጊዜ አንጻር ከገንዘብ አንጻር እንዴት ነው ማድረግ የምችለው? አያችሁ፣ በፍቅር ሲትረፈረፍ ሰው ጌታ ኢየሱስን በማወቅ ሲያድግ እንደገና ደግሞ በማስተዋል የተቃኘ አእምሮ ሲኖረው ያውቃል። ለጌታችሁ ፈተናችሁ ታውቁ ዘንድ ነው የሚለው። ዝም ብሎ የሚታወቅ ነገር አለ። ቴስት አድርገን ቤስት እዚህ ቦታ ላይ እንዲህ ነው መሆን ያለበት፣ እዚህ ቦታ ላይ ደግሞ እንዲህ ነው መሆን ያለበት ብለን ማለት የምንችልበትን አቅም እናገኛለን። ይሄ ነው ፐርፐዙ። ይኸውም ከሁሉ የሚሻሉትን ነገሮች ለይታችሁ እንድታውቁ። ልክ ወርቅ ተፈትኖ እንደሚጠራው ወርቅ ተፈትኖ ቤስት የተባለው ነገር እንደሚወጣና የማያስፈልጉ ነገሮች እንደሚቀሩ ልክ እንደዛው ፈትነን የምናውቅበትን አቅም የምናገኘው እንዴት ነው? አይናችን በፍቅር ሲቃኝ ነው። አዘርዋይስ እኛ ቤስት ነው የምንለው ነገር ይኖራል ቤታችን። ዓለም ቤስት ነው የምትለው ነገር አለ። ግን እግዚአብሔር ትክክል ነው፣ እግዚአብሔር ትልቅ ነው፣ ይሄ ታላቅ ነው ያለውን ነገር ለማድነቅና ለመቀበል እንድንችል አስተሳሰባችን፣ አይናችን በምን መቃኘት አለበት? በፍቅር። ፍቅር ይትረፍረፍ የሚለው ጳውሎስ ለዚህ ነው። ፍቅር ሲትረፈረፍ ቤስት የሆነ ነገር መርጣችሁ ማወቅ ትችላላችሁ። እንደውም እዚህ ከራሱ ኤግዛምፕል ላሳያችሁ ከሐዋርያው ጳውሎስ ሕይወት እንዴት ነው ይሄ ትልቅ የሆነ ነገር የተሻለው ነገር መምረጥ የሚለውን ነገር ምዕራፍ 4 ላይ ከቁጥር 8 እስከ 9 እንደዚህ ይላቸዋል። እዛው ፊልጵስዩስ ውስጥ በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። ከእኔ የተማራችሁትን፣ የተቀበላችሁትን፣ የሰማችሁትን፣ ያያችሁትን ማንኛውም ነገር አድርጉ። የሰላም አምላክ ከእናንተ ጋር ይሆናል። በቃ ከዚህ በላይ ቤስት የለም። አይታችኋል የዘረዘራቸው ነገሮች እንዳለ ትልቅ የሆነ ነገር፣ የሚበልጥ ነገር፣ የተሻለ ነገር በስራ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በትዳር ሊሆን ይችላል። በቃ ቤስት የሆነ ነገር አድርጉ፣ አስቡ፣ ከኔ ያያችሁትን ደግሞ አድርጉ ይልና የእሱን ህይወት እኒ ምዕራፍ 3 ቁጥር 13 እና 14 ላይ ስለ እሱ ህይወት ሲናገር ወንድሞች ወይ እኔ ገና እንዲያስኩት አድርጌ ራሴን አልቆጥርም፣ ነገር ግን አንድ ነገር አደርጋለሁ፣ ከኋላ ያለውን እየረሳሁ ከፊቴ ወዳለው እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ወደ ግቡ ፈጥናለሁ። አይገርም? በቃ ጳውሎስ ራሱ ህይወቱ ምን አይነት ነው? አሁን እንዳልነው የተሻለው ነገር ነው። እኔ የኋላይን እንኳን አልቆጥርም። የኋላውን እንኳን ቢቆጥር እኮ ብዙ ነገር ነው የተሰራው በህይወቱ። ብዙ እግዚአብሔር ያደረገው ነገር አለ። ቁጭ ብሎ ራሱ በቃ ሊያስበው የሚችለው ነገር ግን ኖ እኔ እንኳን የኋላይን አልቆጥርም። የራሴን የኋላይን ትቼ የፊቴን ለመያዝ እዘረጋለሁ። እግዚአብሔር እኔ የጠራበትን ያንን ለመያዝ ነው የምሮጠው። ስለዚህ ምንድን ነው ዓላማው? ከዚህ ውስጥ የምናየው በፍቅር ስንትረፈረፍ እግዚአብሔር በዚህ ሲባርከን ምንድን ነው የምንሆነው? ቤስት የሆነ ነገር፣ የተሻለውን ነገር፣ የፊቱን ነገር ለመያዝ መዘርጋት እንችላለን። እዚህ ላይ እኔ እያሰብኩ ነበረ እውነት በህይወታችን እስቲ ለተወሰነ ደቂቃ ፖዝ እናድርግና እንዴት ነው ቤታችን የምናሳልፈው? ታይማችንን ታይም ማኔጅመንት ምን ይመስላል? ቤታችን ውስጥ ያለው ቤስት ነው ታይማችንን ቤስት የምንጠቀመው ወይስ ብዙ ታይም ይቃጠልብናል? ፎከሳችን ምንድን ነው? ቤት ውስጥ ኮንፈርት ነው? ሰላም ነው? በቃ እረፍት ማድረግ ነው? ወይስ ኢንተርቴንመንት ነው? ሚዲያ ነው የምንጠቀመው? ቲቪ ነው የምናየው? ሁላችን እናውቀዋለን። ይሄ ነው ማለት ነው ቤስት ማለት ነው። ቤቴ ስገባ ታይሜን ቤስት ነው የምጠቀመው ወይ? ክርስቲያን ስለሆንኩኝ ከምን አንጻር ነው? ከፍቅር አንጻር። በፍቅር ስትረፈረፍ እንዴት መጠቀም እንዳለብኝ ያውቃለሁ። ለቤተሰብ ምን ያህል ጊዜ ነው የምንሰጠው? ለልጆች እንዴት ነው ጊዜ የምንሰጠው? ያውቃሉ። እነሱ ራሳቸው ምስክር መሆን ይችላሉ። በፍቅር ሲቃኝ ምን አስባለሁ? ልክ ቤቴ ስገባ ደክሞኝ ነው የመጣሁት። በፍቅር የተተፈረፍኩ ሰው ከሆንኩኝ ሞባይል አንስቼ መጠቀምና ማረፍ ነው ፈልገው። በቃ ኢንተርቴን መድረግ ነው ፈልገው። ያኔ ምን አደርጋለሁ? ፍቅር የበዛልኝ ሰው ስለሆንኩኝ ቤስት የሆነ ነገር ፈትኜ ማወቅ ስለምችል ምን አደርጋለሁ? ኦኬ ይሄንን ማድረግ እችላለሁ። ግን ኖ እስቲ ሚስቴ ጋር አንድ ሳምንት ኦልሞስት አላወራንም አብረን እየኖርን ኦር ከቤተሰቤ ጋር ጊዜ አላሳለፍኩም ብዬ አይ ካን ሊቭ ዳት። ይሄንን ትቼ ማድረግ እችላለሁ። ቤስት የሆነ ነገር መርጬ ማድረግ የምችለው በፍቅር የተተፈረፈ ሰው ስሆን ነው። ስለዚህ ፈትናችሁ እንድታውቁ የትኛው ነው እዚህ ሰዓት ላይ መደረግ ያለበት፣ እንዴት ላሳልፍ ጊዜ የሚለውን ለማወቅ ይሄ ያስፈልጋል። ብራችን እንዴት ነው የምንጠቀመው የሚለውን ቤተክርስቲያን ውስጥ የምንወስነው ውሳኔ። አንዳንድ ቤተክርስቲያን ውስጥ ታያላችሁ በጣም የሚጨነቁት መሪዎች ቤት ለመስራት ነው። ትልቅ ቤት ለመስራት
የሚያምር ቤት ለመስራት እንትኑን ሙዚቃውን ወይ ደግሞ ሳውንድ ሲስተሙን ለመስራት ጥሩ ነው። ይሄ ሁሉ እኮ ጥሩ ነው፣ ግን ሰው መስራት ላይ ነው የፎከስ ብናደርገው። ቤስት የሆነ ነገር እያደረጓሉ ማለት ነው። ጥሩ ነገር እያደረጉ ያሉት፣ ግን ቤስት የሆነ ነገር እያደረጓሉ። ለምን? በፍቅር የተቃኘ አይምሮ ከሌለን ለወረደው ነገር ነው የምንገኘው። እሺ ሁለተኛውን ዓላማ እኔ የመጀመሪያው ዓላማ ምንድን ነው? የተሻለውን ነገር ፈትኖ ማወቅ እንዲቻል ነው ዓላማው። ፍቅር እንዲትረፈረፍ ጸልዩ የሚላቸው። ሁለተኛው ዓላማ ምንድን ነው? እስከ ክርስቶስ ቀን ድረስ ንጹሐንና ነቀፋ የሌለብን እንድንሆን። ጌታ ኢየሱስ ክርስቶስ ሲመጣ በፊቱ ነቀፋና ነውር የሌለብን እንድንሆን። እንግዲህ ያገባችሁ ሴቶች ታውቃላችሁ የሰርግ ቀን ምን ያህል ዝግጅት እንደሚደረግ። ባል ቢመጣ በእኛ ትራዲሽን እንግዲህ ባል መጥቶ ስለሚወስድ ነው። ባል ሲመጣ ሴት ሳትዘጋጅ ወይ የወጤት ልብስ ለብሳ ሊሆን ይችላል። እንደዛ ሆና ቢያገኛት ምድር የሚሰማት ለእሷም በአካባቢ ያሉ ሰዎች ሁሉ ሾኪንግ ነው አይደለ? ዲስሪስፔክት ነው። ልክ እንደዚህ ነው ሐዋርያ ጳውሎስ ራሱ ስለ ቸርች ሲናገር ቆሮንቶስ ሰዎችን ሲስላቸው ምን ይላል? ከዚህ ጋር የሚያያዝ ነገር ሁለተኛ ቆሮንቶስ 11:2 ላይ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። እንደ አባት አድርጎ ራሱ የሚያስቀምጠው በቃ ለአንድ ወንድ ንጽሕት አድርጌ ላቀርብ ነው ያጫኋችሁ። ሲመጣ ያ ወንድ ይኸው ልጄ ብዬ ንጽሕት ድንግል ላቀርብ አጭቻችኋለሁ ይላል። እንዳያፍር ባልየው ሲመጣ አይቶ ዲስሪስፔክት እንደተደረገ እንዳይሰማውና አስደንጋጭ ነገር እንዳይፈጠር ንጹሕ አድርጌ ላቀርባችሁ አጥቻለሁ። ጳውሎስ በሙሉ እንዳለ መልእክቶቹ ስታነቡ ቸርቾቹ የሚላቸው ይህንን ነው። ጌታ ሲመጣ እስከ ክርስቶስ ቀን ድረስ ፍጹም ያለ ነቀፋ እንድትሆን። ያለ ነቀፋ ማለት የሆነ እንዲታይቶ የሚነቀፍ ነገር የሌለበት ኢየሱስ ሲመጣ ሬዲ የሆነ ንጹሕ የሆነ ይሄ ነው ፐርፐዙ። ሰው በፍቅር ሲትረፈረፍ ጌታ ሲመጣ በፊቱ ለመቆም አቅም አለው። በንጽህና ስለሆንን ኢየሱስን ለማየት እንችላለን። ጌታ ሲመጣ እንዴት ነው ያለነው? እስቲ ራሳችሁ ኢየሱስ ሲመጣ መቆም እችላለሁ? ይሄ ነው ፖይንቱ። መጨረሻው ጎሉ ይሄ ነው። ኢየሱስ ሲመጣ በፊቱ ንጹሕ ሆኖ መገኘት ነው። ይህንን እንደውም በምን ገልጠዋል? ሞር ክሊር ለማድረግ ምሳሌ ይጠቀማል። እንደገና ቁጥር 11 ላይ በኢየሱስ ክርስቶስ በኩል በሚገኝ የጽድቅ ፍሬ እየተሞላችሁ። አሁን ደግሞ የዛፍ ምሳሌ የሚያቀርበው ምንድን ነው? የተንዠረገገ ዛፍ፣ በጣም ብዙ ፍሬ ያለው ዛፍ ያስቀምጣል። ኤግዛምፕል በቃ ፍሬ የከበደውን ዛፍ አስቡት። እንደዛ እንድትሆን በክርስቶስ በኩል የሚገኝ የጽድቅ ፍሬ በዝቶባችሁ እየተሞላችሁ ይላል። እግዚአብሔር ጌታ ሲመጣ በጽድቅና በንጽህና ሆናችሁ እንድትገኙ። እንግዲህ ይህንን እንደ መንፈስ ቅዱስ ፍሬ አድርገን ማየት እንችላለን። ፍሬ በዝቶልን ጌታ ሲመጣ የሚበላ እንዳያጣብን። ልክ ኢሳይያስ ምዕራፍ 2 ይመስለኛል ትዝ ይላችኋል። እግዚአብሔር የወቀሳት እስራኤልን ሁሉ ነገር አደረኩላት፣ ግን ምንም ፍሬ አላፈራችም፣ ያፈራችው እንደውም ቆምጣጤ ነው ብለው እግዚአብሔር የተናገረበታል። እንደዛ ሳይሆን ጌታ ሲመጣ ፍሬ በዝቶልን ደግሞ እንደ ንጽሕት ድንግል ሆነን ተውበን እንድንገኝ ነው የሚነግረን። ይሄ ነው ፐርፐዙ። የመጨረሻ የምናየው ውጤቱ ምንድን ነው? እንደገና ላስታውሳችሁ፣ ሐዋርያ ጳውሎስ ለፊልጵስዩስ ሰዎች የሚጸልይላቸው ምንድን ነው? ፍቅራቸው እንዲትረፈረፍ ነው። ፍቅራቸው እንዲትረፈረፍ ገደብ እንዳይኖሩ ነው። እንዴት ነው የሚሆነው ፍቅር የሚትረፈረፈው? ጥልቅ በሆነ እውቀት ኢየሱስን በማወቅና በማስተዋል። ከዛ ፐርፐዙ ምንድን ነው? ዓላማው ምንድን ነው? ይሄ ለምንድን ነው መሆን ያለበት? አንደኛ ነው አይተው ቤስት የሆነ ነገር ፈትነው ማወቅ የሚችሉበትን አቅም እንዲያገኙ፣ ሁለተኛው ደግሞ ንጹሕ እንዲሆኑ ጌታ ሲመጣ በፊቱ ንጹሕ ያለ ነቀፋ ሆነው መቅረብ እንዲችሉ። ይሄ ነው ፐርፐዙ። ሁለት ዓላማ አለው። የመጨረሻው ውጤቱ ምንድን ነው? ጌታ መጣ፣ ንጹሕ ሆነን ተገኘን፣ ፍቅራችን ተተረፈረፈ። ምንድን ነው መጨረሻ ሪዛልቱ የሚለው እንደዚህ ይላል። የመጨረሻው ቁጥር ላይ ቁጥር 11 ላይ ለእግዚአብሔር ክብርና ምስጋና እንዲሆን። ሁሉ ነገር የት ጋር ነው የሚቆመው? ለእግዚአብሔር ክብርና ምስጋና ላይ። መጨረሻ ምንድን ነው የሚሆነው? እሺ ነጻን። ፖይንቱ ምንድን ነው? እሺ ነጻው፣ ጌታ መጣ፣ ያለ ነቀፋ ተገኘው፣ ሶሃት። ውጤቱ ምንድን ነው? ለእግዚአብሔር ክብርና ምስጋና እንዲሆን። እያንዳንዱን ቀን ለእግዚአብሔር ምስጋና ለእግዚአብሔር ክብር የምንኖር ሰዎች ከሆነ እንደሚለው የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉታል የሚለው ለእግዚአብሔር ክብር እያንዳንዱን ቀን የምንኖር ከሆነ ደግሞ እንደታዘዝነው ጌታን እያመሰገንን በምናልፍበት በማይመች ነገር ሁሉ እግዚአብሔርን እያመሰገንን የምንኖር ከሆነ መጨረሻ ላይ ጌታ ሲመጣ ህይወታችን ራሱ ምንና ለእግዚአብሔር ክብርና ምስጋና። ስለዚህ ካላችሁ ምዕራፍ 2ን ስናጠና ላስት ታይም እንድናያየ ነው የኢየሱስን ራሱ ከፍ ከፍ አደረገው። ተዋርዶ ነበር ጌታ ከፍ ከፍ አደረገው ያለ ልክ ይልና ምንድነው ፐርፐዙ? እሱ ራሱ ዓላማው ፍጻሜው ምንድነው? ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ሁሉ ነገር ሲጠቃለል እግዚአብሔር ክብር ነው መጨረሻው ንገረኝ ለሚል ሰው መጨረሻው ይሄ ሁሉ ሄዶት ጋር የሚቆመው ለሚለው መጨረሻው ለእግዚአብሔር ክብርና ምስጋና ነው። ለዛ መሆን መብቃት አለብን። ምን በቃው ግን ፍሬ ሲገኝ፣ ምን በቃው ግን ንጹሕ ስንሆን፣ ያለ ነቀፋ ስንሆን፣ ፍቅራችን ሲትረፈረፍ። ይሄን ነው የምጸልይላችሁ። እንግዲህ እኔ እንደዚህ በተለያየ ነው በአጭር ቃል የሚያስቀምጥላቸው እናጠቃለሁ። ምንድነው የታዘዝነው? ፍቅራችን እንዲትረፈረፍ ከሐዋርያ ጳውሎስ ጋር እንድንጸልይ
አንድ ላይ ለራሳችንም ለዚህ ቤተክርስቲያንም ጌታ ሆይ ፍቅራችን ይትረፍረፍ ይብዛ እንደተባለው ፍቅር ደግሞ የሚትረፈረፈው እንዴት ነው? መንገዱ በጠለቀ እውቀት ኢየሱስን ለማወቅ እንጀምር። ከዚህ በኋላ መጽሐፍ ቅዱስን በማጥናት በመጸለይ ሲክ እናድርግ። ኢየሱስን ማወቅ ፈልጋለሁ እንደ ጳውሎስ እስከ ሞት እንኳን ባንል እንኳን አቅሙ ባይኖረንም ባለን አቅም ጌታ ሆይ ላውቅ እፈልጋለሁ። ደግሞ መለየት የምንችልበት አእምሮ እንዲኖረን በእግዚአብሔር ቃል እንድንታደስ ዕለት ዕለት። ያ ደግሞ ለምንድነው ዓላማው? ፈትነን ማወቅ እንድንችል ቤታችን ሲያጋጥመን የስራ ዕድል ሊሆን ይችላል፣ ዴይ ቱ ዴይ ላይፋችን፣ ሰዓት አጠቃቀማችን፣ ሁሉ ነገር ላይ ቤስት የሆነ ነገር ማድረግ የምንችልበትን አቅም እንድናገኝ ይሄ ያስፈልገናል። ጌታ ሲመጣ ደግሞ ንጹህ እንድንሆን በፊቱ እንዳናፍር ያለ ነቀፋ እንድንገኝ የጽድቅ ፍሬ ሁሉ ሞልቶብን መጨረሻው ደግሞ ምንድነው? ተስፋው የእግዚአብሔር ክብር ለእግዚአብሔር ምስጋና የምንሆን ሰዎች እንድንሆን። ይሄ ነው ሐዋርያ ጳውሎስ ለፊልጵስዩስ የሚጸልይላቸው። እኔም መጋብዛችሁ በዚህ ዓመት ብትችሉ በሚመቻችሁ ትራንስሌሽን ይህንን ሜሞራይዝ አድርጉት። 3 ቁጥር ናት 9፣ 10፣ 11 ሜሞራይዝ እናድርገው። እንግዲህ በጣም ሜዲቴት መደረግ ያለበት ሀሳብ ነው ያየነው። በጣም ሜዲቴት አድርጉበት። ራሳችሁ በሚገባችሁ መንገድ መንፈስ ቅዱስ በሚያስተምራችሁ መንገድ ምን ማለት ነው የጽድቅ ፍሬ ሲል ምን ማለት ነው እያንዳንዱ ነገር አሰላስሉት፣ ውስጣችሁ ይግባ። ፓርት ኦፍ ዩ ይሁን የእናንተ ፓርት ይሁን። ስትጸልዩ ጸልዩት። ይሄንን በራሳችሁ ቋንቋ እንደዚህ ቃል በቃል ባይሆንም በራሳችሁ ቋንቋ ጸልዩት። ውስጣችሁ ይኑር። እግዚአብሔር ደግሞ እንደዚህ አይነት ጸሎት ይሰማል፣ ያደርግልናል። ከዚህ በላይ ምን እንለምናለን? ጌታ ነው። እግዚአብሔር ይመስገን። አሜን። ጸልየን እንጨርሳለን። ጌታ ሆይ እናመሰግንሃለን፣ እናከብረሃለን። እግዚአብሔር ሆይ የሚጠቅመንን ስለሰማን፣ እግዚአብሔር ሆይ የሚጠቅመንን ስለተናገርከን፣ ጌታ ሆይ ዋና የሆነውን ነገር አንተ ልብህን ጌታ ሆይ የሚያንቀሳቀሰው ነገር አንተ የምትወደውን ነገር ሐዋርያቶች ጌታ ሆይ የተጉለትን ነገር ጸሎቴ ይህ ነው ያሉትን ነገር እግዚአብሔር ሆይ በኢየሱስ ስም ስለነገርከን እናመሰግናለን። ጌታ ሆይ ምናልባት ስንሰማው ይሄንን ጌታ ሆይ ብዙ አላነቃነቀን እንደሆነ ስንሰማው ብዙ ጌታ ሆይ ኔሴሲቲው አልታየን እንደሆነ ይሄን ያህል ጌታ ሆይ ሙቭ አላደረገን እንደሆነ እኔ ዛሬ በዚህ ሰዓት እለምንሃለሁ ሁላችን ልትረዳን እግዚአብሔር ሆይ ዋና የሆነው ቃል ላይ ለእኛ ዋና እንዲሆንልን እንለምንሃለን። እግዚአብሔር ሆይ ሌሎች ዋና የሆኑብን ነገሮች በሙሉ እንድታነሳልን እግዚአብሔር ሆይ ልባችንን ኢንክላይን እንድታደርገው ወደዚህ እንድታዘነብለው እንዲህ አይነት ጉጉት እንዲህ አይነት ጥማት እንዲህ አይነት ፍላጎት እንድትሰጠን እንለምንሃለን። ድካማችንን አግዝ እግዚአብሔር ሆይ አንተ መልካም ነህ፣ እንደ ቃልህ አድርግልን እግዚአብሔር ሆይ በዚህ ዓመት ከባረከን አይቀር እግዚአብሔር ሆይ በተትረፈረፈ ፍቅር እንድትባረከን እንለምንሃለን። ጌታ ሆይ እኛ ጋር የመጣ ሰው ክፋትን፣ እኛ ጋር የመጣ ሰው ቁጣን፣ እኛ ጋር የመጣ ሰው ሐሜትን ሰምቶ እንዳይሄድ፣ እኛ ጋር የመጣ ሰው ፍቅር ተቀብሎ እንዲሄድ ኢየሱስ እንዲህ ነው እንዲል እግዚአብሔር ሆይ ምሳሌ እንድንሆንልህ በኢየሱስ ስም እርዳን። ለቅዱሳንም ለማያምኑም ጌታ ለማያመሰግኑም ለሚጠሉን ሁሉ እግዚአብሔር ሆይ ለእነሱ የምንማልድበት የምንጸልይበት እግዚአብሔር ሆይ አይነት ፍቅር እንድታበዛልን እንለምንሃለን። ኢየሱስን ማወቅን በዚህ ቤተክርስቲያን ውስጥ አድርግ እግዚአብሔር ሆይ ባርከን፣ በዚህ ሀብታሞች አድርገን ኢየሱስን በማወቅ ጌታ ሆይ ወንዱ ሴቱ ትልቁ ትንሹ ሕፃኑ ሳይቀር እግዚአብሔር ሆይ እንዲጠማ ኢየሱስን እንደ ሐዋርያው ጳውሎስ እንዳውቀው የሚል ጥማት በውስጣችን እንድታስገባ እንለምናለን። እግዚአብሔር ሆይ ሙቭ እንድታደርገን ልባችንን ሙቭ እንድታደርግ መንፈስ ቅዱስ ውስጣችን እንዲያነቃቃ ኢየሱስን መጠማት እንዲሆንልን ከሱ በላይ ቫልዩ የምናደርገው ነገር እንዳይኖር በኢየሱስ ስም እርዳን። ጌታ ሆይ ደግሞ ከኖርን አይቀር ቤስት የሆነውን ህይወት ኖር እንድናልፍ ጊዜያችንን ቤስት እንድንጠቀም እግዚአብሔር ሁሉም ነገር ኤክሰለንት የሆነ ነገር ጌታ ሆይ በስራችን ኤክሰለንት፣ በትምህርታችን ኤክሰለንት እግዚአብሔር ሆይ እንድናከብርህ እግዚአብሔር ሆይ ክርስቲያን ሆኖ የሚወቀስ ክርስቲያን ሆኖ የሚታማ ክርስቲያን ሆኖ የሚሰደብ ጌታ ሆይ እንከን የሚገኝበት እንዳንሆን በሁሉ እንድናከብርህ በኢየሱስ ስም እርዳን። ታማኝ ነህ ጌታ ሆይ በፊትህ ደግሞ ስንቆም እንዳናፍር ኢየሱስ ስትመጣ የምንሸማቀቅ ወደኋላ የምንሄድ ሰዎች እንዳንሆን የኖርነውን ህይወት ስለምናውቅ ጌታ ሆይ በእኛ የሰራኸውን ስለምናውቅ ማናሳፍር እንድንሆን በኢየሱስ ስም እርዳን። ደግሞ ለአንተ ክብር ይገባሃል እግዚአብሔር ሆይ ተገብቶ ነው ክብር ስጡ የምትለው ለአንተ ክብር እንድንሆን ህይወታችን ሲጨመቅ ውጤቱና ፍሬው እግዚአብሔር ሆይ በክርስቶስ ቀን እግዚአብሔር የምትከብርበት የምትመሰገንበት እንዲሆንልን በኢየሱስ ስም እንለምናለን። እግዚአብሔር ሆይ የዕለት ህይወታችን ይሄ ከሆነልን ፍጻሜያችን ይሄ ነው። እግዚአብሔር ሆይ ለዚህ እንድታበቃን በኢየሱስ ስም ጸልይን። ስለ ሁሉ እናመሰግናለን። በኢየሱስ ስም አሜን።